በ2026 ላይ ሆናችሁ እነዚህ የአይቶሎች አለመጠቀም ማለት ቻናላችሁ እንዳያድግና ተመልካች እንድታጡ ራሳችሁ ላይ እየፈረዳችሁ ነው። ምክንያቱም በአሁን ጊዜ ብልጥ ማለት ኤአይን በስራው ላይ እንደ አጋዥ የተጠቀመ ሰው ነው። ዛሬ በራሴ ሞከርኳቸውና ስራችሁን 10 እጥፍ የሚያፈጥኑ 6 እጅግ ኃይለኛና ፍሪ የሆኑ ኤአይ ቱሎችን ይዤላችሁ መጥቻለሁ። ከቪዲዮ ሀሳብ እስከ ምርጥ ኤዲቲንግ ድረስ ጊዜያችሁን በመቆጠብ ሃይ ኳሊቲ ቪዲዮ እንድትሰሩ ያግዛችኋል። በተለይ በአንድ ደረጃ ላይ የማሳያችሁ ቱል የቪዲዮ አሰራር ልምዳችሁን ሙሉ በሙሉ የሚቀይር ነው። እንጀምር። በስድስተኛ ደረጃ ያስቀመጥኩላችሁ ኤአይ TTS ሜከር ይባላል። ካሜራ ፊት መቆም ለሚያስፈራችሁ ወይም ፊት ሳታሳዩ ፌስለስ ቻናል መስራት ለምትፈልጉ ፍጹም ተመራጭ መሳሪያ TTS ሜከር ኤአይ ነው። ይህ ኤአይ ቱል የተጻፈን ጽሑፍ በቀላሉና በከፍተኛ ጥራት ልክ እንደ ሰው ድምፅ የሚቀድ ሲሆን ከ600 በላይ የተለያዩ ድምፆችንና ከ100 በላይ ቋንቋዎችን በአማራጭነት ይዘዋል። ፌስለስ ኮንተንት ለሚሰሩ እንዲሁም ዩቲዩብ አውቶሜሽን መጀመር ለምትፈልጉ ምርጥ ኤአይ ቱል ነው። ምክንያቱም እንደ 11 ላብስ ካሉ ቮይስ ኦቨር ጀነሬተር ቱሎች በተለየ መልኩ TTS ሜከር ሙሉ በሙሉ ነፃ የሆነ ሲሆን በዚህ ኤአይ ቱል የተሰሩ ድምፆች ለዩቲዩብ እና ሌሎች ሶሻል ሚዲያ ሞኔታይዜሽን እንድንጠቀም የተፈቀደ ስለሆነ በነፃ መጠቀም ትችላላችሁ። ተመልካች ቪዲዮ እንዲነካው ወይም ክሊክ እንዲያደርገው ደግሞ አስገራሚ ታምኔል ያስፈልጋል። በአምስተኛ ደረጃ ላይ ያስቀመጥኩላችሁ ኤአይ ደግሞ አይዲዮግራም ይሰኛል። ይህ ኤአይ ቱል ኢሜጅ ጀነሬተር ኤአይ ቱል ሲሆን ምርጥ ታምኔሎችን በሰከንዶች ውስጥ የሚሰራ ቱል ነው። እና ምን ይለያል ካላችሁ አብዛኞቹ የኤአይ ምስል መፍጠሪያ ቱሎች በምስሉ ላይ ጽሑፍ ሲጨምሩ ፊደላትን ያዘብራርጋሉ፣ የማይነበብ ቴክስት ያመጣሉ፣ አሊያም ደግሞ በመሰረቱ የሌለ ጽሑፍ ይሰጡናል። ነገር ግን አይዲዮግራም ከሌሎች ቱሎች በተለየ መልኩ በምስሉ ላይ የምንፈልጋቸውን ጽሑፎች በትክክልና ያለምንም የፊደል ስህተት በአስደናቂ ዲዛይን የማስቀመጥ ልዩ ችሎታ አለው። ትንሽ የሚደብረው በፍሪ ትራይ የሚሰጣችሁ ክሬዲት ትንሽ መሆኑ ነው። ለቪዲዮዎቹ ታምኔል ከመስራት በተጨማሪ ሎጎዎችንና ሶሻል ሚዲያ ፖስተሮችን ለመስራት ፍጹም ተመራጭ ነው። ይህ ኤአይ ቱል ከዌብ ቤዝድ በተጨማሪ በአፕሊኬሽን መልኩ ማግኘት ትችላላችሁ። አሪፍ ቱል ስለሆነ ሞክሩት። ታምኔሉ ካስተካከልን በኋላ ግን ቪዲዮን ይበልጥ ማራኪ የሚያደርገው ሌላ ነገር አለ። ባክግራውንድ ሚውዚክ። ብዙ ኤአይ ቱሎችን አስተቻለሁ። አብዛኞቹ የሙዚቃ ጀነሬተር ኤአይዎች በፍሪ ትራያል ለሞኔታይዝ ቪዲዮ መጠቀም አንችልም። የተገደበ ክሬዲት እና ኮፒራይት ፕሮብሌም አላቸው። በአራተኛ ደረጃ ላይ ያስቀመጥኩላችሁ ሶናውቶ ኤአይ ይህን ችግር ሙሉ በሙሉ ይፈታል። ይህ ቱል የምትፈልጉትን የሙዚቃ አይነት በአጭር ጽሑፍ ብቻ በመግለጽ ሙሉ ባክግራውንድ ሚውዚክ በደቂቃ ውስጥ እንዲፈጥርላችሁ የሚያደርግ ድንቅ ኤአይ ነው። ይህንን መሳሪያ የተጠቀሙ ብዙ ሰዎች በተለያዩ ሶሻል ሚዲያ ላይ በኮፒራይት ቪዲዮቻቸው እንዳልተመታ ገልጸዋል። ሌላኛው ያስገረመኝ ነገር እንደ ብዙሃኑ ሙዚክ ጀነሬተር ኤአይ ቱሎች በቀን በሳምንት ወይም በወር ይሄን ብቻ ተጠቀሙ ብሎ የተገደበ ክሬዲት አይሰጥም። ኮምፕሊትሊ አንሊሚትድ እና ፍሪ ነው። ከዚህም በተጨማሪ በጣም ብዙ አሪፍ ፊቸሮችን ያካተተ ምርጥ ኤአይ ነው። ዩቲዩበር፣ ቲክቶከር ወይም ማንኛውም ሶሻል ሚዲያ ኮንተንት ክሬተር ከሆናችሁ ይህን ቱል የግድ መሞከር አለባችሁ። ወደ ቀጣዮቹ ምርጥ 3 ኤአይ ቱሎች ከመሄዳችን በፊት ከታች ዲስክሪፕሽን ውስጥ ያለው የቴሌግራም ቻናል ሊንክ በመጫን በቪዲዮ ላይ ገለጽኩላችሁን የሁሉም ኤአይ ቱሎች ሊንክ እና በተጨማሪም የቪዲዮ ኤዲቲንግ ማቴሪያሎችን ማግኘት ስለምትችሉ ሊንኩን በመጫን አሁንም ተቀላቀሉ። አውዲዮ የቪዲዮ 50% ነው። አንድም ቪዲዮ ተመልካች እንዲወዱ ከተፈለገ ከምስሉ ጥራት በላይ የድምፅ ጥራት ወሳኝ ሚና ይጫወታል። በሶስተኛ ደረጃ ላይ ያስቀመጥኩላችሁ ኤአይ ቱል ደግሞ አዶቤ ፖድካስት ኤአይ ይባላል። ይህ መሳሪያ በቪዲዮዎቹ ላይ ያለውን አላስፈላጊዎች ጫጫታና ማስተጋባት ሙሉ በሙሉ በማስወገድ በስልክ ላይ የተቀረጸን ተራ ድምፅ ልክ ባለሙያ ስቱዲዮ ውስጥ እንደተቀረጸ ጥርት ያለ ድምፅ አድርጎ ይቀይራል። በፍሪ ፕላኑ 30 ደቂቃ በአንድ ጊዜና እስከ 1 ሰዓት የሚደርስ አውዲዮን በቀን ኢንሃንስ ማድረግ ይቻላል። ፖድካስት እና ማንኛውም ሶሻል ሚዲያ ቪዲዮ ለምትሰሩ ቪዲዮዎቹን በሚገርም ሁኔታ የሚያሳምር ምርጥ ኤአይ ቱል ነው። በሁለተኛ ደረጃ ያስቀመጥኩላችሁ ኤአይ ደግሞ ሲዳንስ ኤአይ ይባላል። ያለ ጥርጥር በአሁኑ ሰዓት ሙሉ ለሙሉ የቪዲዮ አሰራርን የቀየረው መሳሪያ ሲዳንስ ኤአይ ነው። የቲክቶክ ባለቤት በሆነው በባይት ዳንስ ካምፓኒ የበለጸገው ይህ ኤአይ ቪዲዮ መፍጠሪያ ስክሪፕትን ብቻ ወይም ስክሪፕትን ከምስል ጋር በመቀበል ወደ ተንቀሳቃሽ ቪዲዮ የሚቀይርላችሁ አስገራሚ ቱል ነው። በአሁኑ ሰዓት በጣም በርካታ ቪዲዮ ጀነሬተር ኤአይ ቱሎች አሉ። ነገር ግን ይህን ኤአይ ቱል ከሌሎች የሚለየው
በቪዲዮ ውስጥ ያሉ ገጸ ባህሪያት ፊትና ቅርጽን ሳይቀያይር ወይም ካራክተር ኮንሲስተንሲን ጠብቆ እስከ መጨረሻ ድረስ ማቆየቱና ሪል ሊመስሉ የሚያሳምሩ ሳውንድ ኢፌክቶችን ጨምሮ ማዘጋጀት መቻሉ ነው። ይህም በኤአይ ለተሰሩ አጫጭር ፊልሞችና ለታሪክ ትረካ እጅግ ምቹ ነው። በጣም ደስ ያለኝ ለስልክም ሆነ ለካፕከት ፒሲ ተጠቃሚዎች ይህንን ምርጥ ኤአይ በካፕከት አፕ ላይ ማካተታቸው ነው። ስለዚህ ካፕከት አፕ ያላችሁ አሁኑ መሞከር ትችላላችሁ። እስካሁን ያየናቸው ቱሎች በሙሉ በጣም አሪፍ ናቸው። ነገር ግን ይህኛው የመጨረሻ ቱል ሁሉንም በአንድ ላይ የሚይዝ የኮንቴንት ክሬተሮች ዋና አእምሮ በሉት። በአንድ ደረጃ ላይ ያስቀመጥኩላችሁ ብዙዎቻችሁ የምታውቁት ጄሚናይ ቻትቦት ኤአይ ነው። ይህ መሳሪያ ለአንድ ቪዲዮ ብቻ የሚጠቅም ሳይሆን ከቪዲዮ ታይትል መረጣ፣ ስክሪፕት ዝግጅት፣ የሪሰርች ስራዎች እስከ ሙሉ የቪዲዮ ፕላኒንግ ድረስ ሁሉንም በአንድ ቦታ የሚሰራልን የኮንቴንት ክሬተሮች ረዳት ነው። ይህን ኤአይ በጣም እንዲመች ካደረጉ ነገሮች ውስጥ በቀጥታ ከጉግል ሰፊ መረጃዎች ጋር የተገናኘ ስለሆነ በአሁኑ ሰዓት በዩቲዩብ ላይ ምን ትሬንዲንግ እንደሆነና ወቅታዊ መረጃዎችን ማወቁ ነው። በተጨማሪም ከሌሎች ኤአይ ቱሎች በተሻለ አማርኛ መረዳት ስለሚችል የሀገር ውስጥ ኮንቴንቶችን መስራት ለምፈልጉ በጣም ምርጥ ኤአይ ቱል ነው። አሪፉ ነገር ደግሞ ኮምፕሊትሊ ፍሪ ኤአይ መሆኑ ነው። እስካሁን አልተጠቀማችሁም? እንጠቀሙት፣ እነግራችኋለሁ። እንግዲህ እነዚህን የሚጠቀማቸው የኤአይ ቱሎች አይተናል። ቪዲዮ ከመጨረሻችን በፊት እኔ ያልገለጽኩትን እናንተ ግን እየተጠቀማችሁ የኤአይ ቱል ካለ ኮሜንት ላይ አስፍሩልኝ። እንዲሁም ከነዚህ 6 ቱሎች ውስጥ የትኛው ይበልጥ እንደወደዳችሁና ስራችሁን እንዳቀለላችሁ ማወቅ ፈልጋለሁ። ከታች ጻፉልኝ። በቤት ሆናችሁ ምንም አይነት ውድ ማይክ ሳገዙ እንዴት ፕሮፌሽናል ድምፅ መቅረጽና በአዶቤ ፖድካስት ኤአይ እንዴት ማስተካከል እንደምትችሉ በዝርዝር የሰራሁት ቪዲዮ አለ። እዛ እንገናኝ።